አሎ ዮሐና ነህ? በጣም ምን ወጣ ዘፋኝ ነኝ አድናቂ ነኝ። አንድ ነገር ልጠይቅህ ነበር። ያንተ ሙዚቃ ሁሉ እከታተላለሁ። ኮንሰርቲን ወይ ሁሉ መጥቻለሁ። እንደ ጥያቄ ልጠይቅህ ነው። አሁን ከአዲስ ካወጣህ ጥብሰን ጣዶ ለያን አንዳንዶ ምን እሱን ነገር ግልጽ አድርግልኝ። በፊልም ወደሃለሁ። በአገር ሁሉ ታለ ዘፋኝ ነኝ። አንተን ነው የምልወደው። ሌላ እስኪም ብድም ምን ማለት ነው? እሱ ነገር እንትን በል እኔ የምልወዳ ዘፋኝ ነኝ። እሺ ስራ ላይ ና። እሺ በቃ በቻልክ ሰዓት አሳውቀኝ። አሁን ለመተርጎም የሚያስቸገረ ነገር እስኪም ብዶ ውይ አንድ ሌሊት መታገስ ያቅተኛል። ኧረ አንተ ተረጋጋ። ምንድነው እንዲህ መሆን? ለአንተም ጭንቀትን እሷ መሆን ትረሳለች እኮ። ልጅ ልትገላገል አይደል? ደስታ በደስታ እኮ ደስታ ነው። ሎተሪ ነው እየወጣልኝ ያለው። ልጅ እኮ ነው እየወለደች ያለች። ስማ ህይወቴን አታውቀውም፣ የኔን ህይወት አታውቀውም። አንድ ሌሊት እኔ የወስዋሴ የመተኛት አባዜ እኔ አይለቀኝም። ይኸውልህ ስማ፣ በንጉሱ ጊዜ ይሄ አሽከሯን አማቅጦ ፍሬው ተቀጥቅጦ ማህን እንደሆነ የዘራረጉ እንደተቋረጠ ሰውዬ ፍሬ ካልተቀጠቀጠ እኔ ወስዋስ አይለቀኝም። ኧረ አይባልም። አንተ ልጅ በድሉ ያድጋል እየተባለ ነው እንደ ሀገር 100 ምናምን ሚሊዮን የሚያክሱ የበዛው። እኔም ደገምኩት እሱ ታሪክ ከአንድ ቤት 7 ምናምን ይባላል። ይሄው እኔም አቶ ገረመው እንኳን ደስ አለ። እሺ ባለቤቱ ወንድ ልጅ ከነቃጭል በሰላም ተገላገለ። ኧረ እባክሽ በድጋሚ እንኳን ደስ አለ። እሺ ወንድ ልጅ ባባ ልጅ ነው ብላቴና ስለቅንቅን ምን ያውቅና። ኧረ ባባ ልጅ ነው ብላቴና ስለ ችብ ዘይት ምን ያውቅና። ኧረ ባባ ልጅ ነው ብላቴና ስለ ቱሃን ምን ያውቅና። ኧረ ባባ ያዛውሽ ንፋስ ምናምን እንዳይመታሽ በደንብ ያዘው። እሺ ግንባሬ ነግሮታል። ማገግ ነው። ምን ላድርግ? መጣ ሂድ አልለው። ማገጉ ነው ባባ። አንዴ ብራዘር ቲቪ ልኝ በእናትሽ። ቆንጆ ቲቪ እንዴት ነው? ታሪፍ ቃል አሪፍ ነው እንዴ? ገና ከተገዛ አመት ነው ምስል። አሁን ራሱ ፋዘርን ኢሳት ላስጭምዬ ነው ይወጣው። ቆይ ስንት ትባላለች? እሱን አንተ ንገረኛ። እኔ ታውቀዋለሁ። ቆንጆ ቲቪ ነው እንኩን እንካ። አረ የድሮ ናት ደግሞ። የድሮ ይላል እንዴ? ካሳየ ምን አገባህ አንተ? ያሳያል ቆንጆ አርጉ። በቃ አምስት ልውሰደ። ምን ሺህ ብራዘር እንዴ? ምን ሚሞሪ መሰለህ እንዴ ይዤ የመጣሁት እንዴ? ስንት ሰው ሞልቷል እኮ አንተ ጋር ነው ይዤ የመጣሁት እንዴ? እና ስንት ትላለህ? በቃ ንገረኝ የመጨረሻውን አንተ። ስድስት ላድርግ። ያለም ጣል 6 ይላል። ይሄ 6 ዛ ኢንፊኒክስ ገዛበትሽ። ኧረ ተው፣ ምንም ተው የሚባል ነገር የለም። ያማል እንዴ? ይቀራል። ምንድነው? የቤተሰብ ንብረት ነው። ይቀራል እንዴ? ይደብራል። ኧረ በእናትህ አንተ ብቻ መሰለህ እንዴ ሻጭ? አንቺ የውሻ ምር የሚያወራው ሆዲ አባውን እንቅልፍ ያወጣዋል ይባላል እኮ የሀገሬ ሰው ሲተርክ። ስንት ሞልተዋል እኮ እዛው ስጃል ሸጠው እንዴ? ደግሞ ወይኔ ባልደርስበት ኖሮ ቲቪን እንጥሉም ብሎት ነበር። አሬ ልቅቶ ለበልቀስቅሰው ሳይሸጠው ቢሚያን ነገር አምጥችለት ይደፍ። ምን ያማታል እንዴ? ካልተስማማን ይቀራልና ስንት ሰው ሞልቷል። ጭራሽ ወደ እኔ መጣ። ቲቪን ልሸጥ ስታስማማን የደረስኩብሽ። ምን አረኩ አባዬ? ይሁንና እኮ ቲቪው መሸጥኩ። ይከራከራል። እኔ እኮ ግርም የሚለኝ ስንትና ስንት ሺህ ብር አውጥቼ ገዛሁትን ቲቪ በ6000 ብር ልሸጥ። እሱማ እኮ መጥሪያው ነው። ትንሽ ብንከራከረው እኮ ጨምሮ ይሸጥልናል። ትንሽ ቆይ ልከራከረው ትንሽ አባዬ። ምንድነው? አቤት። አይ እንትን ቁጥርሽን ቁጥሬ እንድሰጥ ፈልገናል። የትኛውን ቁጥር ልስጥ? ኦኬ ብዙ ነው ያለሽ? የሚሰራው 10 0910 10 ይወልቅ። አሁን የወለድኳት አራስ የሆነችው የህፃን ልጅ ወር ነው። ሌላ ልስጥ 6 ደግሞ ሌላኛዋ ሴት ልጅ 8 ማለት 8 ደግሞ የመጀመሪያው ወንድ ልጅ ነው። 2 አግብቶ የፈቱኝ ወንዶች ቁጥር ነው። 500 ባንክ አካውንት ውስጥ ያለው ብር ነው። አሁንስ ቁጥሬን ትፈልጋለህ? ያስስኩሪስ 0911 61 62 63 ትደውልልኛለህ? 0 ጊዜ እንደማትደውልልኝ ተስፋ አደርጋለሁ። ጤና ይስጥልኝ። የዛሬው ፕሮግራማችን እንግዲህ ምንም በማስመልከት ነው። አንዳንድ ሰዎች እንቅልፍ ያንገላጅጃቸዋል፣ አንዳንድ ሰዎች ደግሞ ከእንቅልፍ ጋር ተያይተው እንኳን አያውቁም ማለት ነው። እና የዛሬው ጥያቄ ምንድነው? እኛ ነን በእንቅልፍ ላይ ስልጣን ያለን ወይስ እንቅልፍ ነው በእኛ ላይ ስልጣን ያለው የሚለው ነው። እስቲ ምላሽህን። ያው ሰው ሁሉ እኩል ነው፣ ፍጥረታት እንዳለ እኩል ናቸው። እዚህ ሀገር ላይ ያለን ሰዎች በጠቅላላ እኩል ነው። ስንት ሰዓት ነው የሚተላለፈው? አንደኛ ጥያቄውን አልመለስክም፣ ሁለተኛ ሌላ ጥያቄ እየጨመርክልኝ ነው። እኛ ነን በእንቅልፍ ላይ ስልጣን ያለን
ወይስ እንቅልፍ ነው በእኛ ላይ ስልጣን ያለው? ይሄን ጥያቄ እንድትመለስ ነው። እኛ ሰፈርና ሁሉም ሰው በልቶ ጠጥቶ ነው የሚያድረው። ለዚህ ሁሉ ተጠያቂ ማን ነው? አጓጉል ባልትና ማን ነው የምትላለፈው? ይተላለፋል። ራስን ለማየት ነው። ትክክለኛውን ጥያቄ መልሰህ ታየዋለህ እኮ ራስን አይደል እንዴ? ተረተኛል ጥያቄውን። እኛንም በእንቅልፍ ላይ ስልጣን ያለን ወይስ እንቅልፍ ነው በእኛ ላይ ስልጣን ያለው? ይሄንን ብቻ ብትመልስልኝ ማለት ነው። ፖለቲካ ምናምን እኔ አልፈልግም። ሰላም ዶክተር፣ ብርድ ብርድ እያለኝ ነበረ። ማን ነው ያማል እንዴ? ብርድ እያለኝ ነው ማለቴ። አንተስ ምን አልከው? ፈጣሪ ሆይ እንግዲህ ጥንካሬውን ስጠኝ። ሃና እኔ ባንቺ ፍቅርም ሆነ ባንቺ ናፍቆት ማበድ አልፈልግም። ትሰሚኛለሽ? ካሁን በኋላ ገደልም ሆነ ገደሎችን መርጠሽ መግባት ትችያለሽ። ብሎክም አድርጊኝ ስትፈልጊ አንቺ ወዛም ከርከሮ። ልጅ አላችሁ? ካውያስ? ሴቶችስ? የለን። እናንተ ሳላችሁ? የለን። ምን አላችሁ? አለን። ሻንጣ አለን፣ አንዳንድ ልብሶችና መጽሐፍ ምናምን። ነርስ እኔ እብድ አይደለሁም። ነርስ እባክሽን እመኝ። ከሌላ ሰው ጋር ተመሳስዬባቸውን ያስገቡኝ። እኔ እብድ አይደለሁም፣ ጤነኛ ነኝ። አዲሱ ታካሚያችን እንዴት ነው ዶክተር? ይሄ ታካሚ ጤነኛ ሰው ነው የቀረው። ገበረሽ ነው። እኔ እንጃ ከገባ ጀምሮ ወጣ ያለ ባህሪ አላሳየኝም እስካሁን። እንደዛ ከሆነ ፈትነዋ ለሁሉም ባዶ ሰዓት ስጫቸው። እሺ እንኪ አንተም እንካ። ለምሮ እንደነሱ መኪና ክን ማነደው ጤነኛ ስለሆነ አላልኩም ዶክተር? ጤነኛ ነው። በቃ እንደዛ ከሆነና በቃሽ፣ ወደ ቤት እንወስዳለና። ልንወጣ ነው። ኑሽ ከጀርባዬ ተሳፈሩ፣ እኔ ልውሰዳችሁ። አንተ ያማል ያዘ ነገር ትኝ ስቀልድ እኮ ነው። እንዴ ዝም ብዬ ስቀልድ እኮ ነው። ቀልድ አንዳንዴ ቀልድ ያስፈልጋል። እብድ አይደለም ትኛለሽ እንዴ? ይሄ እብዶች ፋይናል ቦስ እኮ ነው። የቀልድ ነው በልኩ የቀልድ ነው እያለ ቀልድ ነው የምታወሪው። ቀልድ እኮ ነው ያምር የቀልድ ነው። የመጨረሻ ፈተና ፈተነው። እሺ ዘፋን ፈቺ። እሺ አያው እሱ እየደነሰ አይደለም። አያው አጥነው ለምሮ እንደ ሌሎቹ ማደረሰው። ዶክተር ደግሞ እያወቅ ለምን እንደማያውቅ ሰው ሆናል። ሰርገኛው ስለሆንኩ ነው። እሻው ዝም በልልኝ። ይሄንማ ጨለማ ቤት ውስጥ አስሮ ካልገረፉት በስተቀር አይነቆም። ያንተ በጣም ቀላጅ ነው አይደለ? ልክ ብለሻል። በጣም ቀልደው እኔ አልቀልድም። ማን አንድ ጥያቄ ልጠይቅህ? እሺ ምንድን ነው? የምድረ በዳ ተቃራኒ ምንድን ነው? ሰማይ በዳ መሰለኝ። ምኑን አይባልም። አንቺ አጥበሽ የምታቀዱን ታውቂዋለሽ። ምንድን ነው አጥበሽ የምታቀዱ? እንደዚያ ነው። ሳይታጠብ የሚቀርብ ነገር የለም ማለት ነው። ስለዚህ እና ያለው በጣም ነው። አሁን የኔ ወደ የኔ ቆንጆ ምንድን ነው አሁን ቅበላ ሊመጣ ነው። ቅዳሜ እንዴት ይሁን? ቅቅልስ ይሁን ወይ ሸላ ጥብስስ ይሁን ወይ? አሁን ቢያንስ የሰኔ ጾም ሊገባ ነው። በፈጠረሽ ድፍን ልንበል ነው። በቃ ሸክላ ጥብስ ታታች እየተንጨረጨረ እያለኛ ተላይ እንገባለታለን። በጣም ያው ለጠባቂዎቹ ደግሞ ምን ያስፈልጋቸዋል ታዲያ? እንዲያው መቼም አይጠብቁ። የዛሬ ሰው ብታይ እንደምታየው ያው ለከፍታ አላረጉበት። አዎ ትንሽ ሰጠት ባይበዛም ተበዛ ደግሞ ይጎዳል። በጣም ነው የሚጎዳው። ያው ዘቡ ታለ ከባድ ነው በጣም። ያው እንደዚያ ሳይል ምን ሳይል ያው ቀነሰነሳ አድርጎ እንደ ሁናቴው አድርጎ እንደዚያ በመስመሩ ከሆነ በጣም ደስ ይላል፣ ይጥማልም። እንደገና ሁሉም እንደኛም ጠብቀው ባግባቡ ይቀርባሉ። እሺ እደውልልሻለሁ። በጣም እስከዚያው ትዕግስቱን ይስጥሽ። ማንም በር ቢያኳኳ እንዳከብች እስከዚያው ትዕግስቱን ይስጥሽ። ምን
ምናልባት ዛሬም በተመሳሳይ ሰው ሊመጣ ይችላል። ቢመጣም ያው ምናልባት አንዳንድ ጊዜ ያው እኔ ነኝ የሚል ሁኔታ ሊኖር ይችላል። ቢልም ምንም ጭራሽ ታላየሽ እንዳታምኝ በአካል ካላየሽው በስተቀር አሁን እኔም ብታይ ታምኛለሽ። ባልፈትንሽም እንኳን ማመን አለብሽ። እንደፈተንኩሽ ይቆጠራል ማለት ነው። አዎ ያው ምን ቀረን? ለትንሽ መኝታ ማንጠፍ ነው። ለትንሽ መኝታ ማንጠፍን የቀረን እኮ ጉዳዩን አብስለነዋል። ጉዳዩን በስሎ እያለ ትንሽ ያው ጊዜና ሰዓት ነው። ቀኗን መሸት አለች። ትክክል ቀኗን መሸት ስላለች ለዚያ ነው እንጂ እኔ እንጃ። እና በዚያ ነው። በጣም አመሰግናለሁ። የቅዳሜ ሰው ይበለን። የኔ ውድ የኔ ቆንጆ እስከዚያው ትዕግስቱን ይስጥሽ። እስከምንገናኝ ድረስ ጊዜና ዓላማችን እስከሚፈጸም ለአንድ ቀን መገናኘት ቀርቶ ለሁለት ቀን ቀርቶ ገና እመሬት ካርታ ላይ አውልሻለሁ። ገና ወይ እንጋባልን፣ ሰርግ ይደገሳል። አንድ ሰንጋና አንድ ሙክት ተጥሎ ሊያውስ ሙክትም ታልተደገመ ይበቃል አይመስለኝም። ሰዋችንም ብዙ ነው የሚሆነው። ታንቺም ተኔም ጋር ሲል ሲቀያየጥ ያው ከባድ ነው የሚሆነው። 6 አዎ የኔ ውድ የኔ ቆንጆ በጣም ደህና ደሪ እንትን ደህና ምሹ ነው የሚባለው። ደህና ደሩ ምን ልዘዝልሽ? አሁን በሚሲጂ ምን ልላክልሽ? በቃ ያው ዳበስ አድርጊ እንደዛው ልክ የመጣው ሊመስልሽ ወይም በአካል ያገኘሽ እኮ በአካል ያገኘሽ ሊመስልሽ ይችላል። አንቺ በርግጥ በጣም አመሰግናለሁ። እውነት ነው። እስከዚያው ደግሞ ያው እንግዲህ ትዕግስቱን ጌታ ይሰጣል። ዛሬ ቅዱስ አማኑኤል ነው፣ እሱ በፈቀደው ነው። ደግሞ በአካል ተገናኝተን ሻላው ጥብስ ቢቀር እንኳን እንደው ትንሽ ገንዘብ ማጠር ብለን እንኳን ወደ ሽሮ ገብተን ተልከስክሰን መሄዳችን አይቀርም። አዎ ሽሮ ቀርቶ ተባሰ ደግሞ ወደ ብስኩት እንገባለን። መቼም ጊዜ ጣይም ነው፣ አንሽም ነው፣ አውራጅም ነው፣ አውጭም ነው። አዎ እናመሰግናለን የኔ ወዴኔ ቆንጆ በጣም በዚሁ ቻው። አዎ እኔ ምን ላምጣልሽ ግን ለጊዜው 1 ኩንታል ገብስ ነው፣ አተር ነው፣ ባቄላ ነው፣ ጓያ ነው፣ ሽምብራ የሚሆንሽ ቃቃል ለማድረግ እንትን በሰል አድርገሽ ነው በጥሬው በሰል ያለው እንዴ አንቺ ባልቴታ አይደለሽ? በሰል ያለው ጥሬው ከርደድ ብሎ የሚያታግለው እንጂ በቃ እንደዚህ ተወለ ተመቸሽ እና በዚያው ዙሪያ ላይ እናወራ። በጣም ነው እስከዚያው ድረስ እኔ አሁንም ተተመቸ በእና ታገኘው ምናልባት አልመሸብኝ ልመጣ እችላለሁ። ያው ተዘጋጅተሽ ጠብቂኝ እሺ? በጣም እስከዚያው ትዕግስቱን ይስጠበኝ። ሰላም አምሺ። በጣም አመሰግናለሁ። ሰላም እሺ። እሺ ነው ዲኔ ቆንጆ ወይም ደግሞ ስስ ፌስታሎችን ማምረት መጠቀምና ይዞ መገኘት እስከ 5000 ብር የሚያስቀጣበት የደረቅ ቆሻሻ አዋጅ ላይ ዛሬ ጉባኤ አጽድቋል። በዚሁ የደረቅ ቆሻሻ አዋጅ ላይ ከምክር ቤቱ አባላት የተለያዩ ሀሳቦች የተነሱ ሲሆን የውይይት መድረኩን የተካፈለው ፍስሐ ደሳለኝ በዝርዝር ተመልክቷቸዋል። ተካፈል እንመለሳለን። የፕላስቲክ ከረጢት ወይም ስስ ፌስታሎችን ማምረት መጠቀምና ይዞ መገኘት እንዲሁም እስከ 20 ሜትር ድረስ ይሄማ ያጣም እስቲ ልጠይቀው። ሰላም ነው አባ እንዴት ነህ? ሰላም ነው አለን። ሶሻል ሚዲያ ላይ ፎሎ የሚያደርጉኝን ሰዎች እየሸለምኩ ነው 10000 ብር እና ትከተለኛለህ? ሶሻል ሚዲያ ላይ ፎሎ ታደርገኛለህ? ምንድነው ፎሎ? ይጌታ እኔን መከተል ማለት ነው። እኔ የሚከተሉኝን ሰዎች እየሸለምኩ ነው። ለዛ ነው። ከምርህ ነው? የኔ አባት ስራ ተባረሬ እኮ አሁን እኮ ቀያሪ ልብሴን ይዤ እኮ ነው የወጣሁት እኮ። እንደው የት ድረስ ነው የምከተልህ? እንደው ቆይ ድፍረት አይሁንብኝና ቁርስ ቤቴም ሳያባሩ ነው ነጋሽ ያባረሩኝ። እንደው ከ10000 ብር ላይ 200 ብር ሰጠኝና እንደው በፈጠረ ቁርስ ቤቴ ቀምሼ በከተል አይሻልም? እንደው አሁን ቄራን ያለ ነው መሰለኝ አይደል? ልትከተለኝ ግን ፎሎ የምታረገኝ ከሆነ ለመከተል ምን ስልክ ያደረገ የፈለክበት ሂድ፣ እከተልሃለሁ በሄርክበት። እሺ በለኝ። ይኸው የት ድረስ ነው? እሺ 200 ብር ይቅርብኝ። ዘርበል ወደዛ እንዴ! 100000 ብሩስ